አንተ አራዳ ስለሆንክ ነው እንደ አላህ ቤት ይሰጣ እሱ ሞኝ ስለሆነ አይደለም አንተም በዛሽ ቤት ፈተና አለብህ እሱም ቤት በማጣቱ ፈተና ነው ለሁለታችንም ፈተና ነው ቤት ክራይም የሚቀበለው የሚሰጠው ፈተና ነው ስለዚህ ጸጋችንም ስናወራ ቀልባቸው በተለያየ ፍላጎት የተሰበሩ ወንድሞቻችን ጋር ስንመጣ ጥንቃቄ ያስፈልጋል እንዳይሰበሩ በበለጠ ይጨነቃል አሁን አንተ የነገርከው ኢንፎርሜሽን ስብር ነው የሚያረቀው በቃ ስለዚህ ስናወራም እየተጠነቀቀ የግድ አምጥተህ ለመዝጊድ ሰው ቤት አከፋፈል ሳን ባንለ አላህ ሁለት ሶስት ቤት ከሰጠ ታናሽ ወንድም ሰጠው ታላቅ ወንድም ሰጠው ባሏ ተቸግሮ ከሆነ እህትን የወሰደው ባል ካለ والله ይሰጠው እናታችን አሲያ እኮ ከቤተ መንግስት ወጣለች የፊራው ሚስት በግቢዋ ላይ እኮ የአባይ ወንዝ ነው እኮ የሚፈሰው ቤቷ ቁርስ ምሳራቷ ብፌ ነው የተከበበችው በወታደር ነው ነገር ግን የፊራውንን ቆሻሻነት ስላወቀች እሱን አጥቶ መተኛት አልፈለገች ኢማናዬ